ያስጥልኝ ተመልካቾቻችን ለዕለቱ የተመራረጡ ዜና በምልክት ቋንቋ እናቀርባለን። ከኛ ጋር አብራችሁን ቆዩ። ምሁራን ወጣቱ በምርጫ በንቃት እንዲሳተፍ አቅም መፍጠር ሀገራዊ ኃላፊነታቸውን እንዲወጡ እንደሚገባ ተጠቆመ። ኢትዮጵያም በምርጫው ድምጻቸው ዋጋ እንዳለው ተረድተው እንዲሳተፉ የማንቃት ስራን በትኩረት ሊሰራ ይገባል ተብሏል። በቀጣዩ ሀገራዊ ምርጫ ለሀገሪቱ የዲሞክራሲ ሽግግርና ስርዓት ግንባታ ወሳኝ ሚናን መጫወት አለባቸው ተብለው ከሚቀመጡት መካከል የተማረው የሰው ኃይል ወይም ምሁራኑ ናቸው። ብዙ የዳበረ የምርጫ ባህር በሌላት ኢትዮጵያ በዘንድሮ የምርጫ ሂደት በራሱ ዜጎች ሀሳብን መሰረት አድርገው እንዲመርጡ ከማንቃት ጀምሮ ዘመኑን በዋጀ መንገድ መረጃዎች እንዲንሸራሸሩ ማድረግ ላይ ምሁራኑ ሰፊ ሚናን መጫወት እንዳለባቸው ይጠቀሳል። ምርጫ ውጤቱ ምንም ሆነ ምንም ሂደቱ በራሱ የዲሞክራሲያዊ ሂደት ዲሞክራሲን የማምጣት ሂደት አካል እንደመሆኑ መጠን ምርጫ ላይ መሳተፍ በራሱ ለአንድ ዜጋ አስፈላጊ ነገር ነው እና ከመሳተፍ ጀምሮ በምርጫው ሂደት የሚኖሩ ነገሮችን ምርጫው ጥሩ ውጤት እንዲያመጣልን በመናደርገው ጥረት ውስጥ ምሁራኑ ብዙ ስራ መስራት ይኖርባቸዋል። በሀገር ግንባታ ረገድ የምሁራኑ ሚና የላቀ ነው የሚሉት በአዲስ አበባ ዩኒቨርሲቲ መምህሩ ዶክተር ዮናስ በቀለ ሀገሪቱ በዚህ ወሳኝ ወቅት የምሁሩ ክፍል የኔ የሚለውን የቅርብ እይታ ብቻ ሳይሆን የሀገርን ትልቁን ስዕል በእኛ ውስጥ በማየት ህዝባዊ ኃላፊነቱን ሊወጣ ይገባል ይላሉ። ሀገሪቱ ወሳኝ ሁኔታ ላይ ነው ያለችው፣ ወቅት ላይ ነው ያለችው። በአንድ በኩል የሀገራችን የሰላም ሁኔታ አለ፣ በአንድ በኩል ደግሞ ምርጫ አለ። እዚህ ላይ እንግዲህ ምሁራን ትልቁን ሚና መጫወት አለባቸው ብለን የምናምነው በዚህ ጊዜ ነው። ብሔር፣ ጎሳ፣ ጎጥ ሊኖር የሚችለው ሀገር ሲኖር ነው። ይሄ በደንብ ሊሰመርበት ይገባል። የራሳችን ብሔር የራሳችን መንደር ከሚለው አስተሳሰብ ምሁሩ መውጣት አለበት። ምሁሩ አንዱ እኮ ምሁሩ የሚያሰኘው እሱ ነው። ከዛ በላይ ነው የሚወጣው። አስተሳሰቡ አድማሱ የሰፋ ነው መሆን ያለበት። ስለዚህ እንደ ሀገር ሲታሰብ ከትናንሽ ነገሮች ወጥተን የሁሉም ሚና ሚዛናዊ በሆነ መንገድ እንዲሄድና ትልቁ ሀገር እንዲያዩ ትልቅ ኃላፊነት ይጠበቅባቸዋል ምሁራኖቻችን። በቀጣዩ ሀገራዊ ምርጫ የምሁራኑ ሚና ሲታሰብ ወጣቱ ክፍል መለየት እንደሌለበት የሚያሳስቡት ዶክተር መሰለ ደግሞ ምሁሩ ሚዛናዊ በሆነ መንገድ የተሻለች ኢትዮጵያ እንድትፈጠር ምሁራኑ ተከታይ ወጣት ሳይሆን በራሱ የሚቆም ወጣትን መፍጠር ላይ ትኩረት ሊያደርግ ይገባል ይላሉ። ይህንን ወጣት የተዛባ አመለካከት ይዘህ ያልሆነ ስፍራ ላይ ቆመህ አይደለም የምታሰለጥነው። እንደ ምሁር ማዕከላዊ ስፍራን ይዘህ ግራ ቀኝ አይተህ ወደፊትና ወደ ኋላ አይተህ ለወጣቱ ለዛሬ ብቻ ሳይሆን ለነገ ጭምር የሚሆነውን እይታ ነው የምትሰጠው። በአንተ ሳንባ እንዲተነፍስ አይደለም፣ አንተ የቆምክበት መሬት ላይ እንዲቆም አይደለም፣ ያንተን ፖዚሽን አስዩም እንዲያደርግ አይደለም፣ ራሱን እንዲሆን ነው። የምሁራን አቺቭመንት ስኬት ተከታይ ወጣት በመፍጠር አይደለም፣ ራሱን የሚሆን ወጣት በራሱ እይታ ማየት የሚችል ነገር ግን መረጃ ያለው ትምህርት የቀሰመ እሴትን የቀሰመ ክህሎት ያለው እንዲሆን ማድረግ ነው። በቀጣዩ ሀገራዊ ምርጫ ኢትዮጵያውያን በነቂስ ወጥተው በምርጫው እንዲሳተፉ በትኩረት ሊሰራ ይገባል ሲሉም ከኢቲቪ ጋር ቆይታ የነበራቸው መምህራኑ ጠቁመዋል። በባለፉት ምርጫዎች ተፎካካሪ ፓርቲ አባል የነበሩ የመንግስት ሰራተኞች ባላቸው የፖለቲካ እምነት ምክንያት በሚኖራቸው እንቅስቃሴ መብት ጥሰት ይፈጸማቸው እንደነበር የደቡብ ክልል ፐብሊክ ሰርቪስ እና የሰው ሀብት ቢሮ ልማት ቢሮ ገለጸ። በክልሉ በዘንድሮ ሀገራዊ ምርጫ ከ285,000 በላይ የመንግስት ሰራተኞች ይሳተፋሉ ተብሎ ይጠበቃል። በሀገሪቱ በርካታ ቁጥር ያለው የመንግስት ሰራተኛ በዘንድሮ ምርጫ በስፋት ተሳትፎ ያደርጋል ተብሎ ይጠበቃል። የደቡብ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊና ስራ አመራር ዘርፍ ኃላፊ አቶ መኮንን ደስታ እንደገለጹት በጠቅላላ ምርጫው በክልሉ ከ285,000 በላይ የመንግስት ሰራተኞች በመራጭነት በተመራጭነትና በምርጫ አስፈጻሚነት ተሳትፎ ያደርጋሉ ተብሎ እንደሚጠበቅ ገልጸዋል። ያለው የመንግስት ሰራተኛ 312,146 ነው። በህመም እና በተለያዩ ምክንያቶች በቸልተኝነትም ሊሆን ይችላል፣ ካርድ ሳይወስድ በመቅረት በአካባቢ ባለመገኘት እና በእነዚህ ምክንያቶች የተወሰነ ያህል ፐርሰንት ምርጫ ላይ መዘገብና ላይ መርጥ ይችላል የሚል ግምገማ አለን። ከዚህ አንፃር እንግዲህ ወደ 285,000 በምርጫም በመራጭነት በተመራጭነት እና በአስፈጻሚነት ሊሳተፍ ይችላል የሚል ግምገማ ነው ያለን። በባለፉት ምርጫዎች የመንግስት ሰራተኞች በፖለቲካ ውስጥ በሚኖራቸው ተሳትፎ እጩ ሲሆኑ አሊያም በምርጫ ቦርድ በኩል ለአስፈጻሚነት ሲፈለጉ ምርጫው እስኪጠናቀቅ ፍቃድ የሚሰጣቸው ቢሆንም የተፎካካሪ ፓርቲ አባላት የሆኑ የመንግስት ሰራተኞች ግን እኩል ይስተናገዱ እንዳልነበር አቶ መኮንን ገልጸዋል። ዋናውና ትልቁ ብልሽት ምንድነው? የአፈጻጸም ጉዳይ ነው።
ያፈጻጸም ጉዳይ ነው። ለአንዱ ክፍት ይደረጋል፣ ለሌላኛው ደግሞ ችግር በሚፈጥር አግባቡ የሚተገበርበት አግባብ ነበር። አሁን ግን እንደዚህ አይነት ነገር የሚታሰብ አይደለም። ህጋችን ላይ በግልጽ የተቀመጠ ነገር አለ። ይሄን ተግባራዊ የማድረግ ጉዳይ እንግዲህ በየደረጃው ያለው የኛ ተቋማት አሉ፣ ሌሎችም የመንግስት ተቋማት በዚህ ልክ ያስኬዳሉ። በክልሉ በጉራጌና ስልጤ ዞን ያናገርናቸው የመንግስት ሰራተኞችም ሰራተኛው ከሚኖረው የተሳትፎ ቁጥር አንጻር ለምርጫው ያለንከን መጠናቀቅ ትልቅ የኃላፊነት ድርሻ የሚጠበቅበት ይሆናል ብለዋል። ይህ ስድስተኛው ምርጫ ከወትሮውም በላይ ፍትሐዊ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የመንግስት ሰራተኛው በየዕለት ተዕለት ባለው እንቅስቃሴው ይህን ምርጫ የተሳካ እንዲሆን የተሻለ ነገር ያደርጋል ብዬ ነው። ከዚህ በፊት የነበሩ ያሳለፍናቸው 5 ምርጫዎች በተሻለ ዲሞክራሲያዊ ፍትሐዊ ከማድረግ አንጻር የመንግስት ሰራተኛው ግንዛቤ የሌላቸውን ሰዎች ግንዛቤ በመስጠት የአንበሳውን ድርሻ መውሰድ አለበት እላለሁ። የሐሰተኛ መረጃዎች ስርጭት መንግስት ሰራተኛው ከሌላው ማህበረሰብ ለመረጃ ቅርበት ያለው በመሆኑ እንደነዚህ አይነት እንቅስቃሴዎችን በተደራጀ መንገድ ለመከላከል ጥረት ማድረግ እንዳለበት ጠቁመዋል። የሚሰጡ መረጃዎች በአግባቡ የመቃኘት ቆም ብሎ የማየት ለሀገራችን ጠቃሚ ነው፣ ጠቃሚ አይደለም፣ ጎጂና ጠቃሚውን የመለየት አቅም ያለው ነው። ስለዚህ አላግባብ የሚለቀቁ መረጃዎችን የማስተካከል እርምት የመስጠት ኃላፊነት ይጠበቅበታል በራሱ ማለት ነው። ውሸት መረጃ አንጻር የሚወጡ ነገሮች ከሀገር ግንባታ አንጻር ትልቅ ተጽዕኖ የሚያሳድሩ ስለሆነ ይሄ በእውነት መንግስት ሰራተኛው በዚህ እንትን ላይ የራሱን አሻራና ድርሻውን መወጣት አለበት የሚል ነገር አለኝ። ካለንበት ወቅታዊ ሁኔታ አንጻርም ምርጫን ተገን በማድረግ ሊቃጡ ለሚችሉ ጉዳዮችም ትኩረት መስጠት እንደሚያስፈልግ መንግስት ሰራተኞች ተናግረዋል። በኢትዮጵያ የኮቪድ-19 ስርጭት ያለበትን ደረጃ የሚያሳይ የዳሰሳ ጥናት በሀገር አቀፍ ደረጃ እንደሚጀመር የጤና ሚኒስቴር ገለጸ። በኢትዮጵያ የማህበረሰብ ጤና ኢንስቲትዩት በበኩሉ የሚደረገው የዳሰሳ ጥናት ላይ በሁሉም ክልሎች 160 መረጃ አሰባሳቢዎች ይላካሉ ብሏል። ስርጭት የዳሰሳ ጥናት በሀገር አቀፍ ደረጃ የሚጠና ሲሆን ይሄም በሁሉም ክልል በሁሉም የህብረተሰብ አካላት ጋር የሚሰራ ይሆናል ማለት ነው። ጥናቱ የሚጀመረው ተነጎዲያ ወይም ደግሞ ሚያዚያ 7 2013 ሲሆን በየደረጃው ያሉ የህብረተሰብ ክፍሎች እዚህ ውስጥ እንዲሳተፉ ይደረጋል ማለት ነው። በአጠቃላይ የጥናት ተሳታፊዎች ወደ 13600 የሚሆኑ ሲሆን ሁሉንም የህብረተሰብ ክፍል አዋቂንም እንደገናም ደግሞ ከ15 ዓመት በላይ ያሉትን ታዳጊዎችንም የሚያካትት ይሆናል። የቤት ለቤት ጥናት ነው የሚሆነው። ጥናቱ የሚጀመረው በአንድ ላይ ነው። ይሄም ማለት በሁሉም ክልል እኩል ደረጃ ነው የሚሄደው። በአጠቃላይ ወደ 160 የሚሆኑ የመረጃ ሰብሳቢዎች ወደ ፊልድ ይሰማራሉ። ስርጭቱ በአካባቢ በእድሜና በጾታ በሁሉም ክልሎች ምን ይመስላል የሚለውን መረጃ ለማግኘት ነው። ሁለተኛው ምልክት ሳያሳዩ ታመው የነበሩ ሰዎች ምን ያህል ናቸው የሚለውንም እንደዚሁ መረጃ ለማግኘት ነው። ይሄንን እንግዲህ ንጽጽሩን አይተን ምናልባት የበሽታው ስርጭት ብዙ ያልደረሰባቸውን አካባቢዎች እና የህብረተሰብ ክፍሎች በመለየት እርምጃ መውሰድ ያለብንን እርምጃ ለመውሰድ ትልቅ መረጃ ይሆናል። በበሽታው ሊጠቁ የሚችሉ ተጋላጭ የሚባሉት የህብረተሰብ ክፍሎች ወይም ተጓዳኝ በሽታ ያለባቸውንም የህብረተሰብ ክፍሎች እንደዚሁ በመለየት ክትባትን ጨምሮ ቅድሚያ የሚሰጠውን የህብረተሰብ ክፍል ቅድሚያ ለመስጠት ትልቅ አጋጣሚ ይፈጥራል ማለት ነው። በህዳሴው ግድብ ዙሪያ ሶስቱም ሀገራት ወደ ስምምነት መምጣት ከቻሉ ሁሉንም ጠቃሚ ማድረግ የሚችል የመፍትሄ እንደሚያስገኝ በፈረንሳይ የኢትዮጵያ አምባሳደር ሄኖክ ተፈራ ከፍራንስ 24 ጋር ባደረጉት ቆይታ ገልጸዋል። ግድቡን ለመገንባት የተፋሰሱ ሀገራት ከተስማሙ ሌላ የትብብር መስመር መፍጠር እንደሚቻል አምባሳደሩ ገልጸዋል።
የህዳሴ ግድብ ግንባታና የውሃ ሙሌትን ተከትሎ በአባይ ውሃ ፍትሐዊ አጠቃቀም ዙሪያ የአፍሪካ ህብረት የአደራዳሪነት ሚናውን በመውሰድ ሶስቱ ሀገራት ወደ ስምምነት እንዲመጡ ጥረት ሲደረግ መቆየቱ የሚታወስ ነው። አሁን ደግሞ አዲሱ የአፍሪካ ህብረት ሊቀመንበር የዴሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ የኢትዮጵያ የግብጽና ሱዳን ህዝቦች የውሃ ተጠቃሚነታቸው ብቻ ሳይሆን የምግብና ጤና ዋስትናቸውም ሊረጋገጥ እንደሚገባ ተናግረዋል። 86 በመቶ የአባይ ወንዝ መፍለቂያ የሆነችው ኢትዮጵያ ከዚህ እስከ ዛሬ ምንም መጠቀም ሳትችል ቆይታለች። ከፍራንስ 24 ጋር ቆይታ ያደረጉት በፈረንሳይ የኢትዮጵያ አምባሳደር ሄኖክ ተፈራ የፈረንሳይን የህዝብ ቁጥር የሚያክል የኢትዮጵያ ህዝብ እስከ ዛሬ መብራት እንደማያገኝ ገልጸው የህዳሴ ግድቡ ግንባታና ተጠቃሚነት የህልውና ጉዳይ ነው ብለዋል። ግብጽ በዚህ ጉዳይ ላይ የያዘችው ተጻራሪ አቋምና ከውሃው መጠን ጋር በሚገናኝ በግብጽ ላይ ለሚፈጠረው ተጽዕኖ አጸፋውን እንደምትመልስ መግለጿም ይህን የሶስትዮሽ ተጠቃሚነት ወደ ጎን የተወ እንደሆነም ተናግረዋል። በአፍሪካ ህብረት አደራዳሪነት ሁሉንም ተጠቃሚ የሚያደርግ መፍትሄ ይመጣል ብለን እናምናለን። የህዳሴ ግድቡ በተፋሰስ ሀገራት ላይ የውሃ መጠን ለውጥ እንደማያስከትል ኢትዮጵያ ከመጀመሪያውም ጀምራም ስትገልጽ ቆይታለች። ይልቁንም የግድቡ መገንባት ከኢትዮጵያ አልፎ ሱዳንና ግብጽን ብሎም አፍሪካን ተጠቃሚ የሚያደርግ ነው። ስለዚህ ሀገራቱ እያነሱ ያሉት ስጋት የተሳሳተናም ወደ ስምምነት መምጣት የሚገባው ነው። ግድቡ ኃይል ከማመንጨትና ኤሌክትሪክ የማያገኙ የሀገሪቱ ዜጎችን ከመድረስ እንዲሁም የዜጎችን ኢኮኖሚያዊ ተጠቃሚነት ከማረጋገጥ የዘለለ ዓላማ እንደሌለውና የግድቡ መገንባት በተፋሰሱ ሀገራት ላይ የሚያሳድረው ተጽዕኖ እንደማይኖርም ሊረዱ ይገባል ነው ያሉት አምባሳደር ሄኖክ። የግድቡ ቴክኒካዊ ጉዳዮች በገለልተኛ አካላት በተደጋጋሚ የተፈተሹ በመሆኑም በዚህ ረገድ የሚነሳው ቅሬታም መሰረት የሌለው እንደሆነም ገልጸዋል። ቴክኒካዊ ጉዳዮች መፍትሄ ያገኛሉ ብለን እናምናለን። አብዛኞቹም በሱዳንና ግብጽ ወንድሞቻችን ሲነሱ የነበሩ ቅሬታዎችን እስካሁን ባሉት ሂደቶች መፍትሄ አግኝተዋል። ስለዚህ አሁን በግድቡ ግንባታና ሙሊት ዙሪያም የሚነሱ ቴክኒካዊ ስጋቶች መሰረት የላቸውም። እኛ ለመቀየር እየሞከርን ያለነው የአባይ ወንዝ ምንጩ ነው። ነገር ግን ለዘመናት ከዚህ ሳይጠቀሙ የቆየውን ህዝብ ህይወት ነው። ይህ ደግሞ በተፋሰስ ሀገራቱ ላይ የሚያሳድረው ተጽዕኖ አለመኖሩን ደጋግመን አረጋግጠንላችኋል። በህዳሴ ግድቡ ዙሪያ ሶስቱም ሀገራት የአፍሪካ ህብረት የአደራዳሪነት ሚናን በመቀበል ወደ ስምምነት መምጣት ከቻሉ ሁሉንም ሀገራት ተጠቃሚ የሚያደርግ መፍትሄ እንደሚገኝም አምባሳደሩ ተናግረዋል። Are you confident that by the end of this there can be an accord, concerted agreement to go forward? If all sides negotiate in good faith, ሀገራቱ በአፍሪካ ህብረት አደራዳሪነት ሁሉም ተጠቃሚ ወደሚያደርግ መፍትሄ እንደሚመጡ እናምናለን። የዚህ ወንዝ ትልቁ መነሻም ኢትዮጵያ ትሁን እንጂም የሁሉም ሀብት ነው። በዚህ ድርድር በቀና መንገድ ወደ ስምምነት መምጣት ከቻልን የህዳሴ ግድቡ የሀገራቱ ሌላው የትብብርናም ወንድማማችነት መስመርን የሚፈጥር እንደሚሆን እርግጠኛ ነን። ባለፈው ሳምንት ለ2 ቀናት በአፍሪካ ህብረት አደራዳሪነት በኮንጎ ኪንሻሳ የህዳሴ ግድብ ግንባታው ዙሪያ ተቋርጦ የነበረው የሶስትዮሽ ድርድር ተካሂዶ እንደነበር የሚታወስ ነው። በመጨረሻም በሀገሪቱ ያለው የጸጥታ ሁኔታ እንዳሳሰባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። በዚህም ጉባኤው ለ7 ቀን የሀገር አቀፍ የጸሎትና የምህላ ዝግጅት ማድረጉን አስታውቋል። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደሰ በሰጡት መግለጫ ሀገሪቱ ያለው የጸጥታ ሁኔታ የተባባሰ የመጣው የኮሮና ቫይረስ ወረርሽኝ እንዲሁም ከሱዳን ጋር ያለው ግንኙነት እንዳሳሰባቸው የሃይማኖት አባቶችን ገልጸዋል። እነዚህን ሁሉ ችግሮች የጉባኤያችን የበላይ ጠባቂ አባቶቻችን እንዳሳሰባቸው እንዳስጨነቃቸውም በዚህም የሀገራዊ ጸሎትና ምህላ መካሄድ አለበት ብለው በማመናቸውና በመወሰናቸው ይህ የሀገራዊ ምህላና ጸሎት እንዲታወጅ በዝግጅት ላይ እንገኛለን። ይህንን መነሻ ተደርጎ ሚያዚያ 7 ቀን 2013 ዓመተ ምህረት ዕለቱ ዕለተ ሐሙስ ከ9 ሰዓት ጀምሮ ለዚሁ የጸሎት ስነ ስርዓት በተዘጋጀ ስፍራ የበላይ ጠባቂ አባቶች የሚያውጁ የሚያስጀምሩ ይሆናል። ከዚህ በኋላ በምድሪቱ ደም እንዳይፈስ፣ መፈነቃቀሎች እንዳይኖሩ፣ አንዱ በሌላው ላይ በጠላትነት እንዳይነሳ፣
ምርጫውም ሰላማዊ ሆኖ እንዲጠናቀቅ በመተቃቀፍ እንዲቋጭ ምንም አይነት ደም ሳይፈስ ንብረት ሳይወድም አካል ሳይጎድል ሰላማዊ ሁኔታ እንዲፈጠር ይሄ ፈጣሪ እንዲታደግ ፈጣሪ እንዲጠብቅ የሚያስችል ሁሉም በአንድነት የሚያለቅሱበት የሚጮሁበት ልዩ የጸሎት የምህላ መርሃ ግብር ነው። ይሄ ትልቅ አገራዊ የአባቶች ጥሪ ከመሆኑ አንጻር ይህ ጸሎት በሚደረግበት ሰዓት ከተለምዶ በተለየ መልኩ ሁላችንም ዝቅ ብለን መሬትም ሁሉ አንጥፈን በመተኛት ፈጣሪን የምንማጸነው የበደልነውን ይቅር የምንባባልበት ሰው ህሊናውን ከፈጣሪ ጋር አድርጎ እንዲታረቅ በምድሪቱ ላይ የፈሰሰው ደም በንስሐ እንዲታጠብ ፈጣሪ ይቅር እንዲል ሚዲያዎች ህዝቡን በማንቃትና በመቀስቀስ ሚና እንዲጫወቱ በዚህ አጋጣሚ ጉባኤው ጥሪ ያቀርባል። ተመልካቾቻችን ለዕለቱ የመራረጥናቸው ዜና በምልክት ቋንቋ እነዚህ ነበሩ። ከቀሪ የምልክት ቋንቋ ፕሮግራሞቻችን ጋር አብራችሁን ቆዩ።